ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? በዛሬው ቪዲዮአችን ኢንሴንቲቭ የተሰኘ የሴፍቲኔት ፕሮጀክት ይዘንላችሁ መተናል። ታዲያ በዚህ ፕሮጀክት ላይ እንዴት አድርገን መሳተፍ እንደምንችልና እንዴት አድርገን በተሳካ ሁኔታ ተመዝግበን የኛን ባጅ መውሰድ እንደምንችል ሙሉ ሂደቱን የምናሳያችሁ ይሆናል። ይህ የሴፍቲኔት ፕሮጀክት አሪፍ የሆነ የራሱ ካፒታል ያለው ፕሮጀክት ነው። ታዲያ በዚህ ፕሮጀክት ላይ በመመዝገብ ብቻ እንዴት አድርገን የኛን ባጅ ማግኘት እንደምንችል አሁን ሙሉ ሂደቱን የምናሳያችሁ ይሆናል። ይህንን ፕሮጀክት መጀመር የምትፈልጉ ሰዎች የዚህን ፕሮጀክት ሊንክ በዚህ ቪዲዮ ዲስክሪፕሽን ቦክስ ላይ ሊንኩን የምናስቀምጥላችሁ ይሆናል። በዛ ሊንክ እየገባችሁ ይህንን ፕሮጀክት መቀላቀል ትችላላችሁ ማለት ነው። ወደ ምዝገባው ሂደት ስንገባ ልክ ከታች ያለውን ሊንክ ስትነኩት ይህንን ነው የሚያመጣላችሁ። እንደምታዩት ኢንሴንቲቭ ብሎ ከፍቶልናል። ጆይን ቬሪፋይ ይላል። ስለዚህ ሁላችንም በቅድሚያ የምናደርገው አይ አግሪ የምትለው ጋር ክሊክ በማድረግ ሌትስ ስታርት የሚለውን አንድ ጊዜ ክሊክ እናደርገዋለን። እሱን ክሊክ ስናደርገው እንደምታዩት የተለያዩ ጉዳዮች ይጠይቀናል። በቅድሚያ የእነሱን ትዊተር ፎሎ እንድናደርግ፣ ሁለተኛ ላይ ዲስኮርድ፣ ሶስተኛ ላይ ቴሌግራም፣ አራተኛ ላይ ኢሜይል ነው የሚጠይቀን። ስለዚህ እነዚህን እንዴት አድርገን በተሳካ ሁኔታ ኮኔክት ማድረግ እንደምንችል አንድ ላይ እናያለን ማለት ነው። በቅድሚያ የተጠየቅነው ትዊተር ስለሆነ ፎሎው ኤክስ የምትለው ፊት ለፊት ያለችውን ቀዩን ቀስት አንድ ጊዜ ክሊክ እናደርጋለን። እሷን ክሊክ ካደረግናት በኋላ በቀጥታ ወደኛ የትዊተር አካውንት ነው የሚወስደን። ታዲያ ሁላችሁም ይህንን የምትጠቀሙት ብሮዘር ላይ የእናንተን የትዊተር አካውንት ሎጊን ልትሉ ይገባል። ምናልባት ሊያስቸግራችሁ ስለሚችል ማለት ነው። እንደምታዩት በተሳካ ሁኔታ የኔን ትዊተር አምጥቶልኛል። ስለዚህ አውቶራይዝ አፕ የሚለውን አንድ ጊዜ ክሊክ አደርገዋለሁ። እንግዲህ አውቶራይዝድ ብሎ ሎድ አድርጎ ከጨረሰ በኋላ የነሱን ትዊተር ፎሎ እንድናደርግ በዚህ መልኩ ያመጣልናል ማለት ነው። ስለዚህ አንድ ጊዜ ፎሎ የሚለውን ክሊክ በማድረግ የነሱን የትዊተር ገጽ ፎሎ እናደርጋለን ማለት ነው። በመቀጠል ያንን ካደረግን በኋላ ወደ ኋላ በመመለስ ቼክ እናደርጋለን። እንደምታዩት ወደ ኋላ በምንመለስበት ጊዜ አረንጓዴ አብርቶልናል ማለት ነው። ምናልባት አረንጓዴ ሆኖ ራይት ካልሆነላችሁ በስነ ስርዓት አልጨረሳችሁ ማለት ነው፣ ወይንም ሪፍሬሽ ልታደርጉ ይገባል ማለት ነው። በቀጣይ የሚሆነው ዲስኮርድ ነው። ስለዚህ ዲስኮርድን አንድ ጊዜ ክሊክ እናደርግና እሱንም አውቶራይዝድ እናደርጋለን። እንደምታዩት ዲስኮርዱን ከፍቷል። ከከፈተልን በኋላ ኪፕ ስክሮሊንግ ይላል። ስለዚህ ስክሮል እናደርገዋለን ወደ ላይ። በመቀጠል አውቶራይዝድ የሚለው ይመጣል። እሱን አንድ ጊዜ ክሊክ እናደርገዋለን። እሱን ክሊክ ካደረግነው በኋላ በተሳካ ሁኔታ አውቶራይዝድ እያደረገልን ይገኛል ማለት ነው። ቅድም እንደነገርኳችሁ የምንጠቀመው ዌብሳይት ላይ የኛን ትዊተር ሎጊን ማለት አለብን ብያችሁ ነበረ። የኛንም ዲስኮርድ የምንጠቀምበት ብራውዘር ላይ ሎጊን ልንል ይገባል ማለት ነው፣ ምክንያቱም እንዳያስቸግረን ማለት ነው። በመቀጠል በዚህ መልኩ ከፍቶልናል። ስለዚህ አክሰፕት ኢንቫይት የሚለውን አንድ ጊዜ ክሊክ እናደርገዋለን። አክሰፕት ኢንቫይት የሚለውን ክሊክ ካደረግን በኋላ በተሳካ ሁኔታ ወደ ኢንሴንቲቭ ዲስኮርድ ጆይን አድርገናል ማለት ነው፣ ወይንም ኢንቪቴሽኑን ተቀብለውናል ማለት ነው። ከዚህ በመቀጠል ባክ እንልና ወደ ዌብሳይቱ ሄደን ቼክ እናደርጋለን። እንደምታዩት ወደ ዌብሳይቱ በተሳካ ሁኔታ ተመልሰናል። ነገር ግን ዲስኮርድ ላይ አላረመልንም። ስለዚህ ሪፍሬሽ እናደርገዋለን፣ ምክንያቱም እዛ ጋር ኢንቪቴሽኑን አክሰፕት ስላደረገ ማለት ነው። እንደምታዩት ሪፍሬሽ ካደረግነው በኋላ አረንጓዴ አብርቶልናል ማለት ነው። በቀጣይ የሚሆነው ደግሞ ቴሌግራም ጆይን ማድረግ ነው፣ ወይንም ቴሌግራምን አውቶራይዝድ ማድረግ ነው። ስለዚህ ጆይን ቴሌግራም የሚለው ፊት ለፊት ያለችውን ቀዩን ቀስት አንድ ጊዜ ክሊክ እናደርጋታለን። እሷን ክሊክ ካደረግን በኋላ በዚህ መልኩ ሎጊን ዊዝ ቴሌግራም የሚል ያመጣልናል። በመቀጠል እሱን አንድ ጊዜ ክሊክ እናደርገዋለን። እሱን ክሊክ ካደረግነው በኋላ በቀጥታ የኛን ስልክ ቁጥር እንድናስገባ ይጠይቀናል። ስለዚህ ቴሌግራማችንን የከፈትንበትን ስልክ ቁጥር በመጻፍ ኔክስት የሚለውን አንድ ጊዜ ክሊክ እናደርገዋለን። እሱን ክሊክ ካደረግን በኋላ ኖቲፊኬሽን ቴሌግራም ላይ ይገባልናል ማለት ነው። ወይንም ከዚህ በጎኑ በመውጣት ቴሌግራም ላይ የተላከልንን ኖቲፊኬሽን ሄደን አክሰፕት ልናደርግ ይገባል ማለት ነው። እንደምታዩት የኔን እዚሁ አግኝቼዋለሁ። ስለዚህ ቴሌግራም ላይ በመግባት ኮንፈርም የሚለውን ነካዋለሁ። ኮንፈርም የሚለውን ከነካሁት በኋላ በተሳካ ሁኔታ ለማረጋገጥ ወደ ዌብሳይቱ በመመለስ አክሰፕት የሚለውን ነካዋለሁ ማለት ነው። እንደምታዩት አክሰፕት የሚለው እዚህ ጋር መጥቷል። እሱን አንድ ጊዜ ክሊክ አድርገዋለሁ። እሱን ክሊክ ካደረግኩት በኋላ በተሳካ ሁኔታ የኔን የቴሌግራም አካውንት አውቶራይዝድ ያደርግልኛል ማለት ነው። እንደምታዩት ወደ ዌብሳይቱ ተመልሰናል። በተሳካ ሁኔታ አረንጓዴ በርቷል ማለት ነው። በመቀጠል የሚሆነው ኢሜል ማስገባት ነው።
ኢሜል ላይ የራሳችን የምንጠቀመው ትክክለኛውን ኢሜል እናስገባለን ማለት ነው። ብዙም የተወሳሰበ ነገር የለውም። ቀላል ሂደት ነው ያለው። ሁላችሁም በመረጋጋት በእናንተ ዌብሳይት ላይ ይህንን የሴፍቲኔት ፕሮጀክት ሬጂስተርድ በማድረግ የራሳችሁን ባጅ መውሰድ ትችላላችሁ ማለት ነው። እንደምታዩት ኢሜይሌን በተሳካ ሁኔታ አስገብቼ ክሊክ አድርጌዋለሁ። አረንጓዴ በርቶልኛል። ሌላ ፕሮሰስ የለውም። ኢሜይል ላይ መጨረሻ ላይ የሚሆነው ክሌም ኤርሊ ባጅ ነው የሚለው። የእኛም ባጅ ለመውሰድ እሱ ፊት ለፊት ያለችውን አንድ ጊዜ ክሊክ እናደርጋታለን። እንደምታዩት በተሳካ ሁኔታ የእኛን ባጅ አግኝተናል ማለት ነው። ኮንግራጁሌሽን ብሎኛል። ስለዚህ ከዚህ የተለየ ምንም አይነት ፕሮሰስ የለውም። ሁላችሁም ገብታችሁ በዚህ መልኩ ሬጂስተር በማድረግ የእናንተን ባጅ መውሰድ ትችላላችሁ ማለት ነው። ይህ ባጅ አሪፍ ጥቅምና አድቫንቴጅ ሊያስገኝ የሚችል ስለሆነ ሁላችሁም ችላ ባትሉትና የእናንተን ባጅ መውሰድ ብትችሉ የተሻለ ነው። ሌላ ምንም አይነት ፕሮሰስ የለውም። ሰው ኢንቫይት ማድረግ የምትፈልጉ ሰዎች ከታች ኮፒ ሊንክ የምትለውን ክሊክ በማድረግ ፍሬንዶቻችሁን ኢንቫይት ማድረግ ትችላላችሁ ማለት ነው። የምዝገባውን ሂደት በጥንቃቄ ሁላችሁም በማድረግ ሁሉንም እስኪያርምላችሁ ድረስ ልጠብቁ ይገባል ማለት ነው። ለዛሬ ያዘጋጀንላችሁ የሴፍቲኔት መረጃ ይሄንን ይመስላል። የቴሌግራም ቻናላችን ማይንድ ኤርድሮፕ ይባላል። ማይንድ ኤርድሮፕ የሚለውን የቴሌግራም ቻናላችንን በመቀላቀል ስለዚህ ፕሮጀክትም ሆነ ስለተለያዩ የኤርድሮፕ እና ክሪፕቶ መረጃዎችን ማግኘት ትችላላችሁ ማለት ነው። የቴሌግራም ቻናላችንን ሊንክ በዚህ ቪዲዮ የመጀመሪያ ኮሜንት ላይ የምናስቀምጥላችሁ ይሆናል። ለዛሬ ያዝነው በዚያ በቃ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።